ሰላም ውድ የቻናሌ ቤተሰቦች፣ ዛሬ አንድ ጥያቄ ልጠይቃችሁ። ለምንድነው እኔ እንዲሆንኩት ብላችሁ ራሳችሁን ወቅሳችሁ ታውቃላችሁ? ምናልባት ጎረቤታችሁ ወይም ጓደኛችሁ ካለው ነገር የእናንተ ጉድለት ጎልቶ ታይቷችሁ ይሆን? ዛሬ የምነግራችሁ ታሪክ ስለ አንድ የተሰበረ ማሰሮ ነው። ይህ ታሪክ ተራ ተረት አይደለም፣ የእኔና የእናንተ የህይወት እውነት ነው። እስከ መጨረሻው አብራችሁን ከቆያችሁ ዛሬ ለራሳችሁ ያላችሁ ክብርና እይታ ሙሉ በሙሉ ይቀየራል። ዝግጁ ከሆናችሁ ወደ ታሪኩ እንሂድ። ከብዙ ዘመናት በፊት በአንድ ተራራማ መንደር ውስጥ የሚኖር አንድ የውሃ ተሸካሚ ነበር። ይህ ሰው በየቀኑ ከቤቱ ተነስቶ ረጅም መንገድ ተጉዞ ወንዝ ይወርዳል። በጫንቃው ላይ አንድ ከባድ እንጨት አጋድሞ በሁለቱ ጫፎቹ ላይ ሁለት ትላልቅ የሸክላ ማሰሮችን አንጠልጥሏል። አንደኛው ማሰሮ አዲስና ምንም እንከን የሌለበት ነበር። ሁለተኛው ግን በጎኑ በኩል ትንሽ ስንጥቅ ነበረው። ጉዞ ሁል ጊዜ አንድ አይነት ነበር። ሰውየው ወንዝ ወርዶ ሁለቱንም ማሰሮች ሞልቶ ወደ ጌታው ቤት ይመለሳል። ጤነኛው ማሰሮ በኩራት ተሞልቶ አንድ ጠብታ ውሃ ሳይፈስበት ሙሉ ሆኖ ይደርሳል። የተሰነጠቀው ማሰሮ ግን በስንጥቁ በኩል ውሃውን እያንጠባጠበ እቤት ሲደርስ ግማሽ ብቻ ይተርፈዋል። ይህ ሁኔታ ለሁለት ዓመታት ሙሉ በየቀኑ ተደጋገመ። ጤነኛው ማሰሮ በራሱ ብቃት እየተመካ እኔ ምርጥ ነኝ እያለ የተሰነጠቀውን ማሰሮ በንቀት ይመለከተው ነበር። በሕይወታችሁ እናንተንስ እንደዚህ በንቀት የተመለከታችሁ ሰው የለም? የተሰነጠቀው ማሰሮ ግን በራሱ አፈረ። ሁል ጊዜ ጌታዬን አደክመዋለሁ፣ ግማሽ መንገድ ላይ ውሃዬን አፈሳለሁ ብሎ በጭንቀት ተሞላ። ራሱን እንደ ትርፍ ዕቃ እንደማይረባ ነገር አድርጎ ማየት ጀመረ። አንድ ቀን ሰውየው ውሃ ሊቀዳ ወንዝ ዳር ሲደርስ ማሰሮ መታገስ አቅቶት ተናገረ። ጌታዬ ሆይ እባክህን ይቅርታ አድርግልኝ። እኔ ስንጥቅ ስላለብኝ ውሃ እያፈሰስኩ ያንተን ድካም ከንቱ አደረጉት። ይህን ያህል መንገድ አድክሜ ግማሽ ውሃ ብቻ ነው የምሰጥህ። እባክህ ሰብረ ጣለኝና ሌላ ጤነኛ ማሰሮ ግዛ። የውሃ ተሸካሚው ግን በፈገግታ እንዲህ አለው፣ አይዞህ ወዳጄ፣ ዛሬ ወደ ቤት ስንመለስ አንድ ነገር ላሳይ እፈልጋለሁ። ብቻ መንገዱን በትኩረት ተመልከት አለው። ወደ ቤት መመለስ ጀመሩ። ማሰሮ በትኩረት ተመለከተ። ሰውየው እንዲህ አለው፣ ተመልከት፣ በአንተ በኩል ያለው የመንገዱ ዳርቻ እጅግ በጣም የሚያምሩ አበቦች ተሞልቷል። በአንጻሩ በጤነኛው ማሰሮ በኩል ያለው መንገድ ግን ደረቅ አፈርና ድንጋይ ብቻ ነው። አየህ፣ እኔ ያንተን ስንጥቅ ገና ድሮ አውቀው ነበር። ስለዚህም በጉዟችን አንተ በምትገኝበት በኩል የአበባ ዘሮችን ዘራው። አንተ በየቀኑ ሳታውቀው ውሃ እያፈሰስክ አጠጣሃቸው። ለሁለት ዓመታት ያህል እነዚህን አበቦች እየቀጠፍሁ የጌታዬን ጠረጴዛ አስጌጥኩባቸው። አንተ የተሰነጠቅከው ባትሆን ኖሮ ይህ ሁሉ ውበት አይፈጠርም ነበር አለው። ምናልባት ዛሬ ከሰው በታች ነኝ ብላችሁ የምታስቡት በሆነ ጉድለታችሁ ምክንያት ሊሆን ይችላል። መናገር አልችልም ትሉ ይሆናል። ነገር ግን ዝምታችሁ ለሌላው ትልቅ ትምህርት ነው። ሀብት የለኝም ትሉ ይሆናል። ነገር ግን ታታሪነታችሁ ለብዙዎች ተስፋ ነው። ያላችሁበት ስንጥቅ ሌላ ቦታ ላይ አበባ እያበቀለ ሊሆን ይችላል። ፈጣሪ እያንዳንዱን ሰው ለዓላማን የፈጠረው። ማንም ሰው ትርፍ አይደለም። ጤነኛ መሆን ብቻ ሳይሆን የተሰነጠቀ መሆንም የራሱ ውበትና ጥቅም አለው። ስለዚህ ዛሬ በራሳችሁ ላይ ያላችሁን ጭካኔ አቆሙ። ድክመታችሁን ተቀበሉት። ያ ድክመት ነገ ለዓለም የምታበረክቱት ትልቁ ስጦታችሁ ሊሆን ይችላል። ይህ ታሪክ ካነቃቃችሁና ለሌላ ሰው መድረስ አለበት ብላችሁ ካመናችሁ ሼር አድርጉት። በሕይወታችሁ የተሰነጠቀ መስሏችሁ ግን በኋላ ላይ ለበጎ እንደሆነ የተረዳችሁት አጋጣሚ ካለ ኮሜንት ላይ አጋሩን። ለቀጣይ እንደዚህ አይነት ቆንጆ ታሪኮችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ በድክመታችሁ ውስጥ ያለውን ውበት ፈልጉ። እስከዚያው ድረስ ሰላም ያቆየን።